በገናችሁን አንስታችሁ የምትለማመዱበት ቀን አላችሁ? የጣት ልምምድ እንዴት ነው የምታደርጉት? የምትለማመዱበት መንገድስ ልክ ነው ብላችሁ ታስባላችሁ? ዛሬ የጣት ልምምድ ስትለማመዱ ውጤታማ የሆነ ጥናት እንድታጠኑ የሚረዱ መንገዶችን አሳያችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በመግቢያ ላይ እንደነገርኳችሁ ዛሬ የምናየው ብዙ ጊዜ አብዛኛው ሰው በገናው የሚለማመድበት ጊዜ ይኖረዋል። ስለዚህ ከሚለማመድበት ጊዜያቶች ውስጥ እንግዲህ ጣት ልምምድ ያደርጋል ብዬ አስባለሁ። ያው አንድ ሰው ለመለማመድ ረጅም ሰዓት ቁጭ ስላለ ብቻ ሳይሆን የሚለማመድበት ቴክኒክ ይወስነዋል። ለውጥ እንዲያመጣ ያ ሰው የሚለማመድበት ቴክኒክ ይወስነዋል። ምናልባት ከዚህ ጋር ተያይዞ ውጤታማ የአጠናን ዘዴዎች የሚል የሰራሁት ቪዲዮ አለ። ሊንኩ ዲስክሪፕሽን ላይ ስላለ ገብታችሁ ማየት ትችላላችሁ። በዛ መንገድ ብታጠኑ ውጤታማ ትሆናላችሁ ማለት ነው። አሁን ከምናጠናባቸው ዘዴዎች ውስጥ አንዱ የጣት ልምምድ ነውና ይሄን የጣት ልምምድ እንዴት ብንለማመደው ውጤታማ ልንሆን እንችላለን ወይም ደግሞ እንዴት መለማመድ አለብን የሚለውን ነው እንግዲህ ዛሬ የምናየው የሚሆነው ማለት ነው። እንግዲህ የጣት ልምምድ በጣም ወሳኝ ነገር ነው። በተለይ ጥንት አባቶቻችንን ድርደራ ለመደርደር እንዲሁም ደግሞ በተለምዶ ድርብ የሚባለውን ወይም ማከታተል ድርደራ ስልት የሚባለውን ለመልመድም ጭምር በደንብ ወሳኝ ነገር ነው። ስለዚህ ይሄን የጣት ልምምድ ስንለማመድ እንዴት እንለማመድ የሚለውን ነው የምናየው። እንግዲህ የጣት ልምምድ ስናደርግ ድግግሞሽ ይፈልጋል። ያው አንድ ሰው ስፖርት በሰራ ቁጥር ሰውነቱ የተዋበ እንደሚሆን ወይም ጡንቻ እንደሚያወጣ ሁላ ጣታችንን በጣም በተለማመድን ቁጥር ፍጥነት ይኖረዋል፣ ቅልጥፍና ይኖረዋል ማለት ነው። ስለዚህ አሁን ከአንደኛ ድምጽ ብንጀምር የመጨረሻኛ የምንችለው የመጨረሻ የጣት ፍጥነት አለ አይደለ? በዛ የጣት ፍጥነት ድረስ አንደኛ ድምጽን ደጋግሞ ማለት እስከምን ድረስ ጣታችን እስኪዝል ድረስ። ምናልባት አብሯችሁ የሚለማመድ ሰው ካለ በምን አይነት ወይ ልታጠኑ ትችላላችሁ? ሁለት ሆናችሁ የምታጠኑ ከሆነ እኩል ትጀምሩና እንደ ልምምድ ወይም እንደ ፉክክር ቶሎ በቃ ላለመጨረስ በሚል ትለማመዳላችሁ። ካልሆነ ደግሞ ታይመር ከፍታችሁ ለምሳሌ በዚህ ሳምንት አንደኛ ድምጽ በጣም በፍጥነት ለ30 ሰከንድ ከሆነ የተለማመዳችሁ 30 ሰከንድ ብላችሁ እጃችሁ ዝሎ ብታቆሙ ቀጣይ ሳምንት 15 ቀን ወር እያላችሁ ስትሄዱ 30 ሰከንድ የነበረውን ወደ 1 ደቂቃ የነበረውን ወደ 1 ደቂቃ ከ30 ሰከንድ እያደረጋችሁ ይሄን ፍጥነቱን መጨመር ማለት ነው። ምክንያቱም በጣም ይሄንን በተለማመዳችሁ ቁጥር እጃችሁ ላይ የመዛል ነገር ያመጣል። ልክ ያ እየዛለ ሲመጣ ነው ለውጡን የምታዩት። በዚሁ ተመሳሳይ ሁለተኛ ድምጽንም እንደዛው፣ ሶስተኛ ድምጽንም እንደዛው፣ አራተኛ ድምጽንም፣ አምስተኛ ድምጽንም በፍጥነት ማለት ነው። ለምሳሌ ለነዚህ 2 ደቂቃ ብትሰጡ 5 ጣት ስለሆነ 10 ደቂቃ እቻ አንዳንዷን ብቻ በደንብ ምን ታደርጋላችሁ? ፕራክቲስ ታደርጋላችሁ ማለት ነው። ፕራክቲስ ታደርጋላችሁ። ምናልባት ያው ብቻችንን ስንሆን ድካምም ስላለ ወይም ደግሞ የሚከታተለንም ሰው ላይኖር ስለሚችል እንዲህ ብለን ልክ ሲደክመን በቃ እናሳርፋለን። እጃችሁ እንደዚህ ማራገፍ ወይም ደግሞ ማረፍ የለባችሁ እስክትጨርሱ ድረስ 2 ደቂቃ ለ10 ደቂቃ ያህል ማለት ነው። እጃችሁ እየጠነከረ የሚመጣው እንደዛ ስለሆነ አሁን ለምሳሌ አንድ ሰው 5 ፑሻፕ ሁሉ ጊዜ ቢሰራ ያው ያንን 5 ፑሻፕ ይለምደውና 6ኛ ካልጨመረ ኖርማል ነው የሚሆነው። ነገር ግን ያቺን 6ኛ ሲጨምር እጁ ሊንቀጠቀጥ ይችላል። ግን ትልቅ ለውጥ የምታመጣው ያቺ የጨመራት 6ኛ ፑሻፕ እንጂ እነዛንማ ለምዶታል። ስለዚህ ልክ ከራሳችሁ ጋር ቃል ገብታችሁ በደንብ ይሄንን መለማመድ ማለት ነው። ልክ ይሄንን ተለማምዳችሁ ከጨረሳችሁ በኋላ ደግሞ መደዳውን ማለት ይሄ መሰረታዊ ቅኝት የምንለው ማለት ነው። ስለዚህ ምን ማድረግ ነው? ይሄን በፍጥነት ወደፊት ወደኋላ ይሄንንም ለ2 ደቂቃ ያክል ብትሰሩት ከመሃል ጣትም ከሶስተኛ ጣትም ወይም ከአውራ ጣት ሶስተኛ ድምጽ በፍጥነት ከአራተኛ ድምጽ ከቀለበት ጣት ወይ ከአምስተኛ ድምጽ አሁን ይሄንን ለ2 ደቂቃ ይሄንንም ብትሞክሩት 10 ደቂቃ ሆነ ማለት ነው። ከመጀመሪያው ልምምድ ጋር ስንት ደቂቃ ሆነ ማለት ነው? 20 ደቂቃ ሆነ ማለት ነው። አሁን ወዴት እንሄዳለን? 2 ድምጾች። ይሄ ማለት አንደኛ፣ ሁለተኛ፣ ሶስተኛ እያለን ምናልባት አሁን እዚህ ላይ ሰፊ ማብራሪያ እየሰጠው አልሄድም። ባለ 2 ድምጾች፣ ባለ 3 ድምጾች እያልኩ ነው እያለፍኩ የምሄደው። ምክንያቱም ረጋ ብዬ የሰራሁት አለ። መሰረታዊ ቅኝት ማለት መነሻው መድረሻው የድምጽ ርቀት ያለው ነው እስካለን ድረስ
ከመሃል ጣትም ከአውራ ጣትም ከቀለበት ጣትም ከትንሿ ጣትም ብንነሳ ዞረን እዛው ላይ እስከመጣን ድረስ መነሻ መድረሻ አለው፣ የድምጽ ርቀት አለው፣ ቅኝት ነው። ስለዚህ በዛ ልክ ስለሆነ ረጋ ብዬ ያዘጋጀሁት ቪዲዮ አለ። የሱንም ሊንክ ዲስክሪፕሽን ላይ አስቀምጣለሁ። ገብታችሁ ምን ታረጋላችሁ ትመለከቱታላችሁ፣ ረጋ ብላችሁ ማለት ነው። ቪዲዮ እንዳይረዝምና እንዳያሰለች ፈጠን ፈጠን እያልኩ ሄዳለሁ ማለት ነው። ስለዚህ ከአንደኛ ድምጽ ሁለት ድምጽ አድርጎ መለማመድ፣ ከሁለተኛ ድምጽም እንደዚህ፣ ከሶስተኛ ድምጽም እንደዛው፣ ከአራተኛ ድምጽ፣ ከአምስተኛ ድምጽ። ይሄንንም ልምምድ ለሁለት ደቂቃ ብትሰጡት 5 አይደለ ስንት ሆነ? ለሁለት ደቂቃ 10 ደቂቃ ፈጀ ማለት ነው። ከመጀመሪያ ጀምሮ ባየነው ከሆነ 30 ደቂቃ ያህል ይሄን ኤክሰርሳይዝ እንሰራለን ማለት ነው። አሁን ደግሞ ባለ 3 የሚባል የጣት ልምምድ አለ ሁላችሁ የምታውቁት። እሱንም ከአንደኛ ድምጽ ጀምረ ከሁለተኛ ድምጽ ከሶስተኛ ድምጽ ከዛ ከአምስተኛ ድምጽ ይሄንንም ልክ እንደዛው በተመሳሳይ ከእያንዳንዱ ሁለት ደቂቃ ብትሰሩት 10 ደቂቃ ይሆናል ማለት ነው። አጠቃላይ እስካሁን የተለማመዱ ስንት ሆነ? 40 ደቂቃ ሆነ ማለት ነው። ስለዚህ እነዚህን ቴክኒኮች በደንብ ብትለማመዱት 40 ደቂቃ ፈጀባችሁ ማለት ነው። ስለዚህ ያጠናን ዘዴው ላይ ያየኑ ስላለ ከምናጠናበት ዘዴዎች ገንጥለን ይሄ ምን ላይ ያተኮረ ነው? ጣት ልምምዱ ላይ ያተኮረ ነው ማለት ነው። እነዚህን የጣት ልምምድ መስራታችሁ፣ እነዚህን የጣት ልምምድ ማድረጋችሁ እጅግ በጣም ጠቃሚ ነው። ምክንያቱም በመግቢያ ላይ እንዳልኳችሁ የጣት ቅልጥፍናን ለማዳበር በተለምዶ ድርብ የሚባለውን ድርደራ ስልት ለማምጣት የተለያዩ ቴክኒኮች አሉ። ደግሞ ከዚህ ቪዲዮ በፊት የሰራሁት አለ። ድርደራችሁ የተዋበ እንዲሆን የሚስብ እንዲሆን ምን አይነት ቴክኒክ መጠቀም አለባችሁ የሚለውን ማለት ነው። ለዛም ቴክኒክ ጭምር የሚያግዛችሁ ልምምድ ነው ማለት ነው። አይ እኔ ጊዜ የለኝም ለ40 ደቂቃ አይደለም እኔ 40 ደቂቃ የምንለማመድበት ጊዜ የለኝም አጭር ነው ጊዜ ያለኝ የሚል ሰው ካለ ምን ማድረግ ነው? መቀነስ ነው። አንድ ደቂቃ ማድረግ ነው። አንድ ደቂቃ ቢያደርገው 20 ደቂቃ ይለማመዳል ማለት ነው። ጊዜ ካለው ደግሞ 40 ደቂቃ ይለማመዳል ማለት ነው። ይሄ ማለት ጀስት በዚህን ያህል ቢለማመድ ጥሩ ውጤት ያመጣል በሚል ነው እንጂ ምን ማድረግ ይችላል? ለ2 ሰዓት ለ3 ሰዓት መለማመድ ይችላል። እኔ ለ2 ደቂቃ ተለማመዱ ያልኩትን እሱ ለ10 ደቂቃ ሊለማመድ ይችላል። ሞር ብዙ በተለማመድን ቁጥር የተሻለ ለውጥ እየመጣ ይመጣል። እንደ መነሻ ያህል ይሄን እንደ ኤግዛምፕል ወይም እንደ መለማመጃ እንድትሞክሩት ያህል አመጣሁት እንጂ ህግ አይደለም ማለት ነው። ስለዚህ ጊዜ ያለው ከዚህ አብዝቶ መለማመድ ይችላል። ጊዜ የሌለው ደግሞ ከሁለቱም ደቂቃ ቀንሶ 30 ሰከንድም አድርጎ ሊለማመድ ይችላል ማለት ነው። ስለዚህ እሱ አንድ ደርዳሪ ሊለማመድ ለመለማመጃ በሰጠው ጊዜ ልክ ወይም በሰጠው ጊዜ አንፃር ምን ማድረግ ይችላል ማለት ነው። መጥኖ እያመቻቸ መለማመድ ይችላል ማለት ነው። ስለዚህ እንደ ጣት ልምምድ ይሄንን ብትለማመዱት ሞር ውጤት ያመጣል ማለት ነው። ነገር ግን ከነዚህ ውጪ ደግሞ እናንተ እንደ ግል ኤክስፒሪየንሳችሁ ወይም ልምዳችሁ እዚህ ላይ ካየን ውጪ እንዲህ ብንለማመድም ለውጥ ያመጣል እንዲህ ብንለማመድም ብላችሁ የምታስቡት ሌላ የመለማመጃ ደግሞ ቴክኒኮች ካሉ ኮመንት ላይ ጻፉልኝ። እንዲሁም ይሄንን ሳስረዳ ያልገባችሁ ጥያቄ የፈጠረባችሁ ነገር ካለ ኮመንት ላይ ጻፉልኝ። ሌላው በዚህ ርዕሰ ጉዳይ ቪዲዮ ብሰራልን እንማማራለን ብላችሁ የምታስቡት ካለ በዛም ቪዲዮ እንድሰራ እሱንም ኮመንት ላይ መጻፍ ትችላላችሁ። ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ነው የሚመስለው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም የቪዲዮ ይጠቅማል ብላችሁ ካሰባችሁ ለወዳጅ ዘመዶቻችሁ ሼር በማድረግ እንዲሁም ላይክ በማድረግ እንግዲህ አገልግሎቱን እንድትደግፉ መልእክት ማስተላለፍ ነው የምወደው። በሌላ አዲስ ቪዲዮ እስከምንገናኝ ቸር ቆዩ።